ሰው እኮ ክርስትና ሲገባው አይደለም ልብሱን መቀየር አይደለም ጸጉሩን መቆረጥ አንገቱን ይቆረጣል የገባው ቀን ግን ከእግዚአብሔር አላገናኛል ነው እንጂ መሃል ላይ ቆመን እንዳይገቡ 30 መስፈርት ደርድረን እንዳይገቡ በጣም ብዙ ሰዎችን እናሸማቀቃለን ቤተክርስቲያን የሚመጣው ሰው አሁን ቅዳሴ ላይ እንደው መጥቶ ማቅሰው መጥቶ ሊያስቀድስ የመጀመሪያ እርምጃ ግልምጫ እዚህ ጋር እኔ ስንት ዓመት ያስቀደስኩበት ነው እንላለን ምንድነው ይሄ ሰውዬ ኃጢያተኛ ቢሆንም ከዚህ በፊት ቅዳሴ አስቀድሶ ባያውቅም ዛሬ ግን እሁድ ነው ብሎ ሰንበት ነው ብሎ መጥቷል አይደል መጥቷል አልመጣም ሰንበት የሚያከብር እሱስ ጽድቅ አይደል ወይ አትፍራ ይዞ ቢያንስ ካልጋ ተነስተ የመጣው ምን አክብረ ነው ሰንበትን ነው ከዛስ ዛሬ ከሚያስቀድሱ እናቶች አባቶች ምእመናን አጠቃላይ የሚበዙት አረጋውያን ናቸው የዛሬ 10 ዓመት የዛሬ 5 ዓመት የዛሬ 20 ዓመት እነዚህ አረጋውያን ሲያልፉ አሁን ማስቀደስ ያለመደ ወጣት ነገ ያስቀድሳል ማለት አይቻልም